የሚሰበከው እኮ እኔን አይመለከትም ልጅ። እንዴት ዋልከኝ ነው ኩሉ? ደህና እግዚአብሔር ይመስገን። ጌታ ይወድሃል? አዎ ይወደኛል። ኢየሱስ ጌታ ነው? አዎ ለዘለዓለም። ቆይ ግን አይነው ኩሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅርን የምትሰብክ ትልቅ ሰው ነህ። ማን ይወሰደኝ? እኔ ወስደሃለሁ። እሺ እንሂድ። ቀስ ቀስ ቀስ። አይነኩሉ ቆይ ለምንድን ነው ወንጌሉን አቋርጥ የወጣው? የሚሰበከው እኮ እኔን አይመለከትም ልጅ። ምን ላድርግ ብለህ ነው? ለምን? እኔ ባንክ ደብተር እንኳን የሌለኝ ሰውዬ ምን እሰራለሁ ብለህ ነው? የሄድኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነው። ታዲያ እሱም ቢሆን እኮ አለ። አንተ ወሰድከኝ ቦታ ግን ሲሰበክ የነበረው ስለዚህ ዓለም ነዋይ እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላከው አይነኩ? እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ ሰው በእግዚአብሔር ቤት ለነፍሱ ምግብ የሚሆነውን የአምላኩን ቃል ሊሰማ እንጂ ሀብትን ጭኖ ሊሄድ አይመጣ። በሃይማኖት ስም የተሳሳተ መልእክቶችን ለሚሰብኩ አስተውሉ ለማለት ያህል ይህን መልእክት አስተላለፍኩ። ይሄ አንዳንዶችን እንጂ ሁሉንም አይመለከት። አንዳንዶቹ ተሳስታችሁ አታስቱም